እሺ ክንዴ፣ በሰላም ነው እዚህ የቀጠርከኝ? ምን ነው መምጣቱን አልፈለግከውም ነበር? እንደዛ ሳይሆን ቤት መገናኘት እንችል ነበር ብዬ ነው። አባት አንዳንድ ስራዎችን እንዳሳይ ነግሮኝ ነበር። ለእኔም ነግሮኛል፣ ግን አንተ አትፈልገውም። እኔም ነግሬው ነበር። ደግሞ ታውቃለህ፣ አባት የሚሰማ ሰው አይደለም። አንተ ብዙ ተስፋ፣ ጥሩ ጭንቅላት ያለ ሰው ነህ። እዚህ አጥር ውስጥ ታጥረ መቀመጥ የለብህም። ነገ ብዙ ተስፋ አለ። ልዑል ግራ ተጋብቷል። አባቱ በእኔ መስሪያ ቤት ካልሰራ እያለው ነው። ልዑል ደግሞ የራሱን ስራ ለመስራት ራሱ በራሱ ለማስተዳደር ለመሞከር ጥረት ላይ ቢሆንም አባቱ ግን የኔ ድርጅት ላይ ካልሰራ ብሎ ጥረት ላይ ከተውታል። ወንድም ባይ ነው ተብሎ ደግሞ እሱ የባሰ ነገር እያወሳሰበ አንዴ ለአባቱ አንዴ ለወንድሙ የሆነ ነገር እያቀባበለ ነገር ያወሳስባል እና መካሪም ይመስላል። አንተ ብዙ ተስፋ ያለ ሰው ነህ፣ እዚህ መስሪያ ቤት ውስጥ አስሮ ማስቀመጡ ተገቢ አይደለም ይለዋል ክንዴ ለልዑል አዛኝ መስሎ። አሁን ለጊዜው አባቴን ማሳዘን አልፈልግም ይላል። ባለው ሁሉ ጭንቅላት ተጠቅመ የራስ ነገር ብታስተካክል ነው የሚሻልህ። ለራሳቸው እነሱን ተዋቸው ይለዋል። ለአባቢ እኮ ነግሬው ነበር እኮ አውቃለሁ ይላል። ይበልጥ እርግጠኛ ለመሆን ነው። ደግሞ እዚህ የሚሰራው ጓደኛ ማርክ፣ እሱ ልጅ ግን እንዴት ነው ይለዋል። ማለት አይ አንዳንድ ነገሮቹ ደስ አላለኝም፣ አለመግባባት ነው እንጂ ማይክ በጣም ጥሩ ሰው ነውና ታታሪ ሰው ነው። አንተማ ከዛ ውጭ ምን ልትለው ትችላለህ? ጓደኛው ምናምን ሳይሆን ያው ያለ አይደለም እውነቱን ነው ይላል። እሺ ለማንኛውም ስኮላርሺፕ ምናምን አላሰብክም? የምን አይ እንዳንተ አይነት ሰው የተሻለ ቦታ ይገባዋል ብዬ ነው። እንግዲህ እስካሁን አላሰብኩም ይላል ልዑል። አስብበት ይላል። አንተን ሸኝቼ ያለ ተቀናቃኝ ንብረቱን ሁሉ እቆጣጠራለሁ ይላል ክንዴ በውስጡ ተንኮል እያሰበ እያስመሰለ። እኔ አልፈልግም ይለዋል በድንጋጤ። አልፈልግም? እንዴት አትፈልግም ይለዋል። እኔ ቆያ እንጂ ያስጨርሰኝ ይለዋል ልዑል። ትርጉም የሌለው ሀሳብ አታስብ። እንዴት ነው እንደዚህ የምታስበው? ወደ ውጭማ መሄድ አለብህ ይለዋል። ምኑን ነው የምታስረዳኝ ይለዋል። የጥንቷን ኢትዮጵያ እጅግ ሰፊና ውብ የሆነችዋን ሀገሬን ትቼ መሄድ በፍጹም መሄድ አልፈልግም። ወደዚህ ጭራሽ ከሀገሬ መውጣት እኔ አልፈልግም ይላል። በል እንደዚህ አይምሮ መሳትን እኔ አላወቅኩም ነበር ይለዋል። በቃ ምንም እኔ እኮ እያወራው ያለው ስለ ሀገሬ ነው። በልበል ሌላ ነገር እንድታወራኝ አልፈልግም፣ ውጣልኝ ይለዋል። ጥሎት ልዑል እንደ በፊቱ ክለብ እየወጣ መዝናናት ምናምን ስለቀነሰ አቤል የሚባል ጓደኛው እሱን ለማጥመድ የሆነች ሴት አዘጋጅተዋል እና እየነገራት ነው። ያ በፊት አብረሹ የተኛሹ ነው ይላታል። እሱ እኮ ያለፈ ታሪክ ነው ትለዋለች። እና ምንድን ነው ስለ የሆነ ነገር አዘጋጅቼለታለሁ አብረን እንሰራለን ይላታል። አብረው ይመካከሩበታል ማለት ነው። ማርክም ቤት መጥቶ ከልዑል ጋር እየተመካከሩ ነው። አባቱ ስራው እንዲጀምረው እንደሚፈልግ እየነገረው ነው። እሱ ግን በፍጹም ይህንን ስራ መስራት እንደማይችል የራሱን እቅድ የራሱን ስራ መስራት እንደፈለገ ይነግረዋል። እሱም እሱ እኮ ልክ ነው፣ ግን አባትህ የሚልህን ደግሞ ማድረግ አለብህ ይለዋል። ያው ልዑል እባክህን ይህ እኮ አባትህንም እንዳታሳዝነው ስለዋል። ልዑል እባክህን ተወኝ ይለዋል። እስቲ ወጣ ብለ አብረው የተመረቁትን ወጣ ብለ ያቸው ይለዋል። እንዴት ማለት ይለዋል። ሁሉም ራሱን ለማስተዳደር ነው ተፍ ተፍ የሚለው እና እኔም ይለዋል። አይ በቃ ተው፣ ግን እኔ የምልህ አባትን ብቻ ተረዳቸው። ድርጅት ውስጥ እኮ ስራ እየሰራ ህልምህን እኮ ጎንና ጎን ማስተዳደር ትችላለህ። እኔ እኮ የምፈልገው 1 6 ወር ብቻ ነው፣ ሌላ ነገር አልፈልግም።
እንዴት እሱን እኮ ታዲያ አንተ እኮ ማስረዳት ትችላለህ ሲለው፣ በፍጹም አባቴ ገና ቃል ስናገር ነው የሚቆጣውና አባቴን ማስረዳት አልቻልኩም እያለ እየመከረው እየነገረው ነው። የክንዴ አባት ወደ ቢሮ ያስጠሩትና ቅድም ስደውልልህ ስልክ አይሰራም ነበር የገቡትን እቃ እንድታሳውቀኝ ይለዋል። ቼክ አድርገህ ጨርሰሃል እንዴ ይለዋል። አዎ እየተንተባተበ አዎ ጨርሻለሁ። አዎ ግን ሊያገኝልኝ አልቻለም መሰለኝ። እሱ ተው እባክህን ይለዋል። እሱ በፍጹም ሊሰራ አልፈለገም። እኔ እኮ እንዲሰራ አልፈለገም። እሱ እኮ በጭራሽ ቢሮ የሚቀመጥ ሰው አይደለም ይለዋል ለአባቱ። እዚህ የሚሰራው የቱ ታዲያስ? ቅድመ ራሱ እኮ ተው በቃ እያለ ነገሮችን እያወሳሰበና ለራሱ አላማ እያደረገ ነው። ስሙማ ማርቆስ ነው፣ ግን አጉል ዘመናዊነት ለመባል ማርክ ይላል። ጥራው። እሺ ብሎ ይወጣል። ቢሮውን ጉዳይ የተመለከተ ሰሞኑ ከሀገር ስለምወጣ ላንተ አሳልፌ ሰጥቻለሁ። ወንድምን ደግሞ ኃላፊነቱን እንዲቆጣጠር በዋና ቦታ ሆኖ እንዲሰራ ኃላፊነቱን ሰጥቼዋለሁ። አንተ ደግሞ አዲስ ነገር ካለ ያሳውቀኝ እሺ ይላል። ያጉረመርማል። እኔ እንዴት መሾም አልችልም ወይ እያለ የቅናት መንፈስ በውስጡ በቃ ሰውየው የትዕቢት መንፈስ ነው ያለው። ወሬ ያቀባብላል። ንብረቱን በራሱ ቁጥጥር ስም ለማድረግ የማይቆፍረው ጉድጓድ የለም። ከባድ ሰው ነው ክንዴ የሚባለው ሰው። ማርቆስም ክንዴ እንድገባ ጠይቆኝ ነበር የመጣው ተፈልጌ ነበር ይላቸዋል አባትየው። ክንዴ የኔ ክንዴ? አዎ እኔ እኮ አንተን አይደለም ማርቆስ የሚባል የልጄ ጓደኛ ነበር የፈለግኩት። እሱን ፈልጌ ነው። እሱን ጥራልኝ። ጋሼ እኔ ነኝ እኮ ማርቆስ። አንተነ ማርቆስ? አዎ እኔ ነኝ ማርቆስ። አንተነ ከልጄ ጋር ገጥመ እያባላክ ያለው አንተነ? ኧረ ጋሼ እኔ በፍጹም ይሄንን አላውቅም። ኧረ እባክህ ልጁ ስራ እንዳይገባ የምታደርገው ለምንድን ነው? እንዴት እንደዛ አደርጋለሁ? እንዴት እንደምታደርገው ማን የምታውቀው አንተ ነህ ይሉታል አባባ። ጋሼ ኧረ ተው ዝም በል እያሉ የቁጣ እየተናገሩት ነው። እሱ ግን አንገቱን ደፍቶ በፍጹም እንደዛ እያረግኩኝ አይደለም፣ እንደዛ እናድርግም። ይሄን ድርጅት እኔ እንደዚህ ያደረግኩ በዲግሪ ሳይሆን ጠንክሬ ሰርቼ ነው ይላል። ልክ ነው። እና እናንተ ዲግሪ እኔ የሚደንቀኝ መስሏችሁ ነው እያለው የነገሩት ነው። እሱ ግን በትህትና እያናገራቸው ነው። እኔ እስካሁን ዝም ያልኩ የአንተ ከፍታ አለቆች ያንተ ጥሩነት ስለነገሩኝ ነው እያለ ጋሼ ለመሆኔ እኮ ልጆትን በፍጹም እንደዚህ አላደረግንም። ስርዓት አለበለዛ ስርዓትን ካልያዝክ የራሴን እርምጃ ወስዳለሁ ብሎ በማስፈራራት እሺ ብሎ እሱም አንገቱን ደፍቶ ወደ ቢሮ ይገባል። እንዴ ምን ማለት ፈልገው ነው ጋሽ በማለት የተናገሩት ነገር ግራ አጋብቶታል። አቶ ክንዴ ጋሼ ጋር ሄጄ ነበር ያሉኝን ነገር ሁሉ እኔ በፍጹም አልገባኝም እና ምን ላድርግ? እኔና ስለ ልዑል የተናገሩት ነገር በፍጹም ስህተት ነው። እኔ እኮ 100 ጊዜ ነግሬያለሁ ከዚህ ልጅ ራቅ ብዬ ነበር። እኔና የሱ እኮ ጓደኝነት እኮ ዛሬ ላይ የተመሰረተ አይደለም። እኔ ከዚህ ልጅ ራቅ ክንዴ እባክህን፣ እንዴት ነው እንዲህ የምታደርገው ብሎ አንገቱ አንቆ ይዘዋል። እረ ተረጋጋ፣ ቢሮ ውስጥ እኮ ነው ያለ ነው። እዚህ ቢሮ ውስጥ ያለሁት ወሳኝ ሰው እኔ ነኝ። እሺ የሚከተልን ደግሞ ታውቃለህ በማለት ስልክ ተደውሎለት በዚህ መሀል ተቋረጠ ንግግራቸው። እሱ በጣም አዝኖ በንዴት ግድግዳውን ይመታዋል። ሀናም ይመጡና ልትዬ እኔ እዚህ ቤት በመስራቴ ምንድን ነው ይላታል። እኔ እዚህ ቤት በመስራቴ ደስተኛ ነኝ። ደስተኛማ ልትሆኚ ይገባሻል እያሉ ያደረጉላትን ነገር ሁሉ ይዘረዝሩላታል። ምን አጎደልኩብሽ? ለምንድን ነው ልጄን የምታበሳጭብኝ? ኧረ እኔ ዝጊ እያሉ የቁጣ ንግግር እየተናገሯት ስቅቅ እያደረገቻት ነው።
በጣም ነው። በቃ እናንተ ትንሽ ፊት ከሰጧችሁ አትቻሉም። ምንድን ያደረገችሽ ልጄ? ኧረ ምንም አላደረገችኝም እትዬ። በየቀኑ እያስጮሻት አይደል እንዴ? ትንሽ እኮ አለመግባባት ነው። አንድም እኮ የቀጠርኩሽ ለእሷም እንድትሰሪ ነው። እሺ እንዴት ብትደፍሪ ነው አለመግባባት የምትይ? እኮ ከባድ ንቀት ነው። ኧረ እትዬ መግባባት እኮ አይደለም ያለባችሁ፣ እሷ የምትልሽ ነው መስራት ያለብሽ። አሁን እጅልኝ በማለት በቁጣ እየተናገሩ ነው። በጣም ንግግራቸው ልብ ይሰብራል። በጣም ያሳዝናል። ግን እሳቸው ለልጃቸው ብለው እንግዲህ አንገታቸውን ደፍቶ እየሰሩ ነው። ሔዋና በራን ኳኩታ ትገባለች። ልዑል ክፍል ግቢ ያልከኝ መስሎኝ ነበር፣ ይቅርታ። እሱ ልብስ ቲሸርት ሊለብስ እየተዘጋጀ ነበር። እኔ ለብሼ ጨርሻለሁ፣ መዞር ትችያለሽ። እርግጠኛ ኖት? ኧረ በፈጠረሽ ሔዋና በፈጠረሽ። ዞር ትላለች። እሺ ቁርስ ቀርበዋል። ዮሐና እስቲ አናግሪኝ። እሺ ትላለች። ቆይ ግን እያጠናሽ ነው? ጋይዶቹን እመልሳለሁ፣ አንድ ዙር ልጨርስ ብዬ ነው። ትንሽ ከስራ ጋር እየተደራረበብኝ ስለሆነ ነው። አንቺ ልጅ ቆይ ማናምጫ ያለሽ እያጠናሽ ነው ወይ ነው ያልኩሽ? አዎ እያጠናው ነው። ደግሞ እንዳታመጭ ስጦታ ነው። በዚህ መሀል ክንዴ ከኋላቸው ይመጣል። ደግሞ አንቺ እዚህ ማን ያመጣሽ ይላል። እሷም ቁርስ ልጠራ መጥቼ ነው ብላ ትወጣለች። አቶ ልዑል ደግሞ ለዚህ ሰራተኛ ምን ስጦታ ልሰጣን መተ ነበር እንዴ? አይ ገና ልመጣ ነው ብላል። እዚህ ጋር ቤቱን እየተንጎራደደ እየጎበኘው ነው። ቆይ ምን እየሰራ ነው? አይ ምንም፣ ቤተሰቦቼን ደህንነት ለማወቅ ነው ይላል። በጣም ሰው ጠያቂ ነህ። ምን ታደርጊዋለሽ? በጣም በዛ የአቶ አለሙ ደም በውስጥ ሲኖር ማዕበላዊ ሰው ትሆኛለሽ። ጥሩ ነው። ታዲያ ድንገት እንደ መብረቅ እየመጡ ሰው ማስደንገጥ ተገቢ ነው? አረ እኔ ማንንም ስላላስደነግጡ ያው ለመደንገጥ ዝግጁ ከሆኑ ሰው በስተቀር እኔ ማንንም አላስደነግም። ምንድን ነው የምትፈልገው? የቤተሰቦቼን ደህንነት። ወይዘሮ ኤልሳቤት እንዲቀመጥ ያደርጉታል። ቁርስ ልንበላ ነው፣ እራት ካልተደገመች ችግር የለም። ከዛ ውጭ ሌላ ምን አለ ብለሽ ነው? ያው በአባቴ ላይ መቼም ከአባት ላይ ከ30 ዓመት በፊት የተጨረሰ ነገር አልሰማውም እንዳትል። ጨርሰዋል እንዴ? ሲጨርሱ ለምን አያድሩም? እኔ ምን አገባኝ? የምፈልገው የአባቴ ደህንነት ብቻ ነው። በልበልበል ከባሌ ራስ ውረድ። እኔ እስካሁን ድረስ የማንም ራስ ላይ መውጣት እቅድ የለኝም። በእምኔ ትመጣለች። ሰላም ተባብለው ይቀመጣሉ። ክንዴም ሁሌም እቤት በመጣ ቁጥር የእቃ ሳያነሳው ይዞ የማይወጣው ነገር የለም። የእጅ አመል አለበት። ዛሬ ደግሞ የአቶ ኤልሳ ወርቃቸውን ሰርቋቸው ነው የወጡት። እንግዲህ እሳቸው እስካሁን ይጥፋ ይጥፋ አላወቁም። እሱ ግን የኔ ሰራተኞቹን አባራ ይሆናል፣ የኔ ቤቱን ዝብርቅርቁን አውጥተዋለች በማለት በደስታ እየተናገረ ነው። እዚህ ጋር ደግሞ እንደምታዩት የልዑልና ሔዋና ቁርሱ በጣም ምርጥ ነበር። በእምነት ቁርሱን ስላልፈለገችው እንደገና እየሰራውላት ነው ትለዋለች። እሱ ደግሞ ምርጥ ቁርስ ነበር እኮ እናትሽ እኮ እዚያ ነበረ መገኘት የነበረባቸው፣ ትልቅ ሆቴል ቢቀጠሩ እጃቸውን ስመው ነው የሚቀበላቸው እያለ እሱም እያወራች ነው። እሱም በውስጣቸው እየተፈላለጉ ነው። ፍቅራቸውን ግን ያው ለመገላለጽ አሁን ወቅቱ አይደለም፣ እናቴን መጦር አለብኝ በማለት ሔዋናን በውስጧ ይዛለች። እሱም አሁን በዚህን ጊዜ ይህንን ነገር ማሰብ አልፈልግም እየተባባሉ እየታገሉ ነው ሁለቱም። በእምነትም በጣም ወይዘሪት አናን በጣም ነው የምትጨቀጭቃቸው። ምግቡ አልጣፈጠም፣ እንዲሆነ ውሃ ቀጠነ በማለት በጣም በሰላማቸውን እየነሳች ነው።
ምንም ነገር በቃ አይጥማትም። ችግሯ ምን እንደሆነ አይታወቅም። እሳቸው ግን በትዕግስትና በፍቅር በትህትና እያናገሯት ነው። እሷ ግን በፍጹም ሊገባት አልፈለገም። ሔዋናም እናትየው አብረው ቁጭ ብለው ልጄ እንዴት ነሽ ዛሬ ምናምን ሰላም ከተባባሉ በኋላ እናቴ ምንድን ነው ፊትሽ ላይ ጥሩ ስሜት አይታይብሽም ትላለች። እሳቸውም ልጄ ሀሳብ ይጠፋል ብለሽ ነው? በፍጹም አንቺ እኔ ማወቅ የለብኝም ትላለች ሔዋና። አይ ምን መሰለሽ ልጄ አንቺ ወደ ወጣትነት እየገባሽ ነው። የግል ሕይወትሽ ብዙ ነገር አላውቅም እማዬ፣ አልገባኝም። ሁሉም ነገር በጊዜ ይደርሳል። አሁን የሚያምርሽ ነገር ብታገኙ ምንም ዋጋ የለው። እማዬ በቀጥታ ብትነግረኝ እኮ ይገባኝ ነበር። ነገሽን ከሚያበላሽ ጊዜያዊ ስሜት ውስጥ ከምገቢ የራስሽን ተጠንቀቂ። ይሄንን እኮ እማ ከልጅነቴ ጀምሮ ነው ስትመክሪ የነበረው። ዛሬ ግን እንደዚህ ተጨንቀሽ ልትነግሪኝ የቻልሽው ምን ተፈጠረ ልጄ? ስላንቺ ሁሌ ነው የማስበው። አንድ ቀን ግን አንድ ጎረምሳ ልብሽን ያታልለዋል ብዬ ፈራለሁ። እማዬ እኔ አንቺን ሳልጦር ምንም ነገር አልጀምርም። አይ ልጄ የእኔም መጦር መቼ አሳሰበኝና፣ የአንቺ ሕይወት አንዴት ከተበላሸ መመለሻው ከባድ ነው። አይዞሽ እማዬ፣ አምላክ ይጠብቀን የለም። እሱማ ልክ ነው።